ሰው እንዳያለቅስብን፣ ሰው እንዳያለቅስብሽ እህቴ፣ ሰው እንዳያለቅስብህ ወንድሜ። የሰው እንባ ከባድ ነው። የተሰበረ ቀልብ ከባድ ነው። የተበደለ ሰው ከባድ ነው። አላህም በሩን ክፍት አደረገ። ኢተቂ ዳዕወተል መዝሉም፣ የተበዳይን ዱዓ ተጠንቀቅ። ፈኢነሁ ለይሰ በይነሃ ወበይነላህ ሂጃብ፣ በተበዳይ ሰው ዱዓና በአላህ መካከል ግርዶ የለም። ዳዕወቱል መዝሉም ሙስተጃበቱን፣ የተበዳይ ዱዓ አላህ ዘንድ ተቀባይነት አለው። ወኢን ካነ ፋጅረን፣ የተበደለው ሰው ማንም ይሁን ማንም ፋጅር መጥፎም ቢሆን አላህ ይቀበለዋል። አላህ መጥፎነቱን ወዶ ሳይሆን ፍትህን ወዶ። ስለዚህ ሰው እንዳለቅስብን፣ ስንቱ አለቀሰብን፣ ስንቱ ሳይተኛ አደረ፣ ስንቱ ጾሙን አደረ። በእኔ ምክንያት፣ በአንተ ምክንያት፣ በአንቺ ምክንያት፣ በእኛ ምክንያት ስንቱ ተቸገረ። ስለዚህ ወንድሜ የተበዳይን ዱዓ ተጠንቀቅ። ማንንም እንዳትበድል፣ ማንንም እንዳትበድል። ከመበደል መበደል ይሻላል። የእውነቴን ነው። አላህ ሳንበደልም ሳንበድልም ሐያታችንን እንዲያደርግልን፣ ህይወታችንን በዚህ እንዲያደርግልን ዱዓ እናድርግ። ነገር ግን ከመበደል መበደሉ ይሻላል። ለምን? ነገ የውመል ቂያማ ባዶ የሚያደርገን ጉዳይ ስለሆነ። አላህ እኔንም እናንተን ከበደል አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።